ሰላም ስምህን ማን ልበል? አራጋው እባላለሁ የስነ ዜጋ መምህር ነኝ። በጣም ጥሩ። ምንህን ያመመህ? ውስጤን ነው የሚያመኝ። ማንነቴን የተነካው። አልገባኝም። ምን ሆነ ያልገባ? በቃ በሽታው በማህበረሰቡ ውስጥ ንቁ ተሳትፎ እንዳይኖረኝ ነው ያደረገኝ። አንተ ያማን ምንድነው የምትቀባጥረው? አሞኝማ ነው የመጣሁት። የመሳደብ መብት ደግሞ የለህም። ክላስ ጀመርክ እንዴ? ጭራሽ መብትና ግዴታን እዛው ለተማሪዎች ንገራቸው። እኔ አባት ያመመህን በስነ ስርዓት የምትናገር ከሆነ ተናገር። የመናገር መብቴን አትንፈገኝ ሰውዬ። ይኸውልህ ስማኝ፣ የሰውነት ክፍሎቼ እንዳለ ተሰብስበው ሰላማዊ ሰልፍ ነው የወጡብኝ። የሚወጣ ነገር ይውጣ። አባቦ ተነሱታ። ምን? ደንበኞችን እኮ በስነ ስርዓት የማስተናገድ ግዴታ አለብህ። ይሄኔ ሲቪክስ ዲ ይሆናል ያመጣው። ምን አገባ? ኤፍ ነው ያመጣሁት። ውጣ። ማነህ? ተረኛ አስገባልኝ። እወጣለሁ ግን አሳያለሁ፣ ከሳለሁ። በአንቀጽ 9.9 ንዑስ አንቀጽ እዚያው አካባቢ መሰረት። ኧረ እባክህ አስወጣልኝ። እሺ ቁጭ በል። ስምህን ማን ልበል? እኔ ተሰማ እባላለሁ የህብረተሰብ መምህር ነኝ። ቆይ ወረርሽ ገባ እንዴ ትምህርት ቤት? ምን አልከኝ? ምን ያመመህ? ዶክተር ሆዴን ያመመኝ። ከእምብርቴ በስተ ሰሜን ምስራቅ በኩል 30 ዲግሪ ገባ ብሎ ነው የሚቆርጠኝ። ሰሜን ምስራቅ ቤት በኩል ማለት አልገባኝም። እንዴት ነው የሚያደርገው? ምን መሰለ ዶክተር፣ ልክ እንደ ስምጥ ሸለቆ ይሰነጥቀኛል። ይሰንጥቀህ? አቦ የቱ ጋር ነው የሚሰነጥቀህ? በሰሜን ምስራቅ በኩል አልኩህ እኮ ዶክተር። ፈረሱታ። ተረኛ አስገባልኝ። ሰላም ነው ዶክተር? ምን ሰላም አለ? ቁጭ በል። አንተ ማስተማሪ ነህ? አዎ ፊዚክስ አስተማሪ ነኝ። እረፍ። የፈራው ምን ነው ችግር አለ? ማለት እስኪ ምንድነው ያመመህ? ግልጽ አድርገህ ንገረኝ እንዳታንዛዛ። እሺ ችግር የለውም። እግሬን ያመመኝ። ጥሩ። መቼ ነው የጀመረ? ትናንት ነው። ምን መሰለ ዶክተር፣ 100 ኪሎ ግራም የሚመዝን ቦክስ ተሸክሜ በ30 ሜትር ፐር ሰከንድ ፍጥነት ለ30 ደቂቃ እየተጓዝኩ ነበርና at the middle high pressure was applied on my leg and that is because of a high force in a small area which is 2 meters square. ዶክተር can you calculate the pressure? ተረሱታ እንዴ ሊያቀልልኝ ነው እንዴ ዛሬ? ቆይ እንዴ ጭራሽ ካልኩሌት አድርግ ይለኛል እንዴ? ዶክተር ተረኛ ላስገባ? አልፈልግም። ደግሞ ማትስ አስተማሪ ነው። ኤክስን ፈልግ ሊለኝ ነው። ያሁን እንኳን ባዮሎጂ አስተማሪ ነው። አረ ግባ በል። እሺ ተማሪዎች ዛሬ የምንማረው ስለ ኮንትሮባንድ ነው። አንተ ጥግ ላይ ያለው ልጅ ተነስ እስኪ። ስም ማን ነው? አጋድማቸው እባላለሁ። አጋድማቸው? እና ማን ነው? ያባትህስ? አልሰማም ካሉ ተው እንጂ። አጋድማቸው አልሰማም ካሉ በእውነቱ ደስ ይላል። ኮንትሮባንድ ምንድን ነው? ኮንትሮባንድ ኮንትና ሮባንድ ከሚሉ ሁለት የግሪክ ቃላት የመጣ የላቲን ቃል ሲሆን ኮንት ማለት ኮንታ ማለት ነው። ሮባንድ ማለት ደግሞ ትገባላችሁ ማለት ነው። ባንድ ላይ ኮንታ ትገባላችሁ እንደማለት ነው። ተው እንጂ። እኔ ምን ለምንድን ነው ግን የምትማረው? ውዷ ሀገሬን አንድ እርምጃ ከፍ ለማድረግ ነው። አረ ወደ ታች ነው። ናውጣ ተንበርከክ። ምን እኔን አጋድማቸው እንዳይሆን። አረ መደፋፈር። ባለፈው ማለት ነው እንግሊዘኛ አስተማሪያችን ጓገጭ ሲል ቂጡን በሳንጃ እሱ ይገርማል እንዴ። ማትስ አስተማሪ ኤክስን ካላገኛችሁ ብሎ ሲደነፋ ሆዱን በሳንጃ። አረ እና ልውጣ ልንበርከክ እንዴ? አረ ምን ቦታህ እንዴ? እኔ መቻወቅ እንደዚህ ተባይኛለች ማለት እናንተ አትነግሩኝ ነበር? እና ኮንትሮባንድ ማለት እሱ እንዳለው ነው። ምንም ጨምረው ነገር የለም። ግን ዋናው ጤና ነው። የቤት ስራ ሰርታችኋል? ትናንት የሰጠኋችሁት? እኔ አልሰራሁም። ሲጀመር ትናንትና አልመጣሁም። አረ አጋድምዬ ችግር የለውም አታስብ። ደግሞ ትናንት የቀረ ፈተና ላይ አይቀመጥም ብለሃል አሉ። ማን ያለው? እኔ እንደዛ ብያለሁ እንትን ነው አይደለም። ምን መሰለህ አጋድምዬ ከፊት ይቀመጣል ነው ያልኩት። አየህ ከፊት ዝም ብለው ነው እነሱን አትመን አጋድምዬ። እና ተማሪዎች የዛሬውን ክላስ በዚህ ጨርሰናል። ያልገባችሁ ነገር ካለ አጋድምዬን ጠይቁት ያስረዳችኋል። ሰላም ነኝ አባት። ሰላም ነኝ አባት። አታሽቃብጥ፣ ወደ ጉዳይ ግባ። መታወቂያ ማውጣት ፈልጌ ነበር። እንኳን ፈለክ። ነገና ትናንት እኮ ነገና ብለህ መልሰህ ነው የመጣሁት። ኦኬ ትናንት ነው ልጅ ነህ እንዴ? አዎ አስታወስከኝ? በአካል አስታወስኩህ። ይሁን እሺ። መታወቂያ ማውጣት ፈልጌ ነበር። ፍላጎት ብቻ በቂ አይደለም ማለት ሁሉንም መረጃዬን እኮ ይዣለሁ። አንተ ምንድነው ወተት ጥቁር ነው ካልተባለ አይገባህም እንዴ? ወተት ጥቁር ነው እንዴ? ቆይ እሺ እዚህ በምንድን ነው የመጣኸው? በእግሬ ነዋ። አዎ በእግርህ አይደለም እሺ መምጣት ያለብህ በሌላ ነገር ና። ማለት አልገባኝም። እንዴት አድርጌ ላስገባብህ? እሺ ፎቶ ይዘሃል? አዎ ፎቶ ይዣለሁ። ጥሩ መታወቂያ ይዘሃል? የኔ አባት መታወቂያ እኮ ነው ላወጣ የመጣሁት። እኮ መታወቂያ ያስፈልጋል። መታወቂያ ለማውጣት ምን አይነቱ? እሺ ንግድ ፍቃድ ይዘሃል? እኔ ነጋዴ አይደለሁም። መንጃ ፈቃድስ? ትቀልዳለህ እንዴ? መንጃ ፈቃድ እኔ በፈጣሪ ፈቃድ ነው የሚኖረው። የኔ አባት ተማሪ ነኝ። መታወቂያውን ትሰጠኛለህ? አትሰጠኝም? በጣም ጮክ አፈላህ። እኛ ቀበሌ እንኳን አፍልተህ በርድህም በመከራ ነው። ተመራቂ ተማሪ ነህ? አዎ። አየህ በዚህ ሰዓት ለአንተ የሚያስፈልግ መታወቂያ ሳይሆን ማስታወቂያ ነው። የስራ እኮ ስራ ልቀጠር መታወቂያ ጠይቀውኝ እኮ ነው የመጣሁት። አሁን ትሰጠኛለህ ወይስ አትሰጠኝም? ባልሰጥህስ? ባትሰጠኝ? አዎ እኮ መታወቂያውን ባትሰጠኝ? አዎ። ለምንድን ነው የማትሰጠኝ? አዎ እንደዛ ነው የሚያዋጣ። በል 8 ቁጥር ሂድ። 8 ቁጥር እኮ ናት ወደ አንተ የላከችኝ። ልታለቅስ ነው እንዴ? በቃ ይሰጣል። ሄሎ እንዴት ነህ አቶ ዘበርጋ? ሰላም ነው? የማን አባ ዘበርጋ ነው? ማን ነህ? አጥናፉ እኮ ነኝ ዘበርግዬ። ረሳኸኝ እንዴ? አጥናፉ አጥናፉ ነው። እንደውም ባለፈው ሳምንት በግ ሸጥኩልህ።
በጉ ነህ እንዴ? አይደለም ሻጩ ነኝ። ያው ነው እባክህ፣ ተሳስተሃል የኔ ወንድም። እርግጠኛ ነህ ዘበርጋ አይደለም? የሚዘረጋ ነገር ይዘርጋህና አይደለሁም አልኩህ አንዴ። አይ ካልሆንክማ እንግዲህ ምን ይደረጋል። እኔማ እኮ ባለፈው በጉን ሲገዛኝ 20 ሺህ ብር ልካለሁ ብሎ ተሳስቶ 200 ሺህ ብር ልኮ ልመልስለት ነበር አደዋወሌ። አጥናፉዬ ወዬ የኔ አባት ምን ነው? ዘበርጋ እኮ ነኝ። ኧረ ተው ልሞትልህ። አይደለሁም እያልክ አልነበር እንዴ? እና ቅድም ነው ማለቴ እየቀለድኩ እኮ ነው አጥናፍዬ። አይ አልመሰለኝም እባክህ በልቻው። ኧረ አጥናፍዬ ስለ መድኃኒዓለም ካላመንከኝ በጉን ላገናኝ አላረድኩትም። ሄሎ እንዴት ነህ አቶ ዘበርጋ? ሰላም ነው? የማን አባ ዘበርጋ ነው? ማነህ? አጥናፉ እኮ ነኝ ዘበርግዬ። ረሳኸኝ እንዴ? አጥናፉ ነው። እንደውም ባለፈው ሳምንት በግ ሸጥኩልህ። በጉ ነህ እንዴ? አይደለም ሻጩ ነኝ። ያው ነው እባክህ፣ ተሳስተሃል የኔ ወንድም። እርግጠኛ ነህ ዘበርጋ አይደለም? የሚዘረጋ ነገር ይዘርጋህና አይደለሁም አልኩህ አንዴ። አይ ካልሆንክማ እንግዲህ ምን ይደረጋል። እኔማ እኮ ባለፈው በጉን ሲገዛኝ 20 ሺህ ብር ልካለሁ ብሎ ተሳስቶ 200 ሺህ ብር ልኮ ልመልስለት ነበር አደዋወሌ። አጥናፉዬ ወዬ የኔ አባት ምን ነው? ዘበርጋ እኮ ነኝ። ኧረ ተው ልሞትልህ። አይደለሁም እያልክ አልነበር እንዴ? እና ቅድም ነው ማለቴ እየቀለድኩ እኮ ነው አጥናፍዬ። አይ አልመሰለኝም እባክህ በልቻው። ኧረ አጥናፍዬ ስለ መድኃኒዓለም ካላመንከኝ በጉን ላገናኝ አላረድኩትም። ኧረ እስኪ አገናኘኝ። ይሄው እንደውም ሰላም እያለ ነው። አንተ ድምጻችሁ ይመሳሰላል። ኧረ ተው በል ሰላም በልልኝ። እንዴት ነው ወንድምህ ጋር ተመችቶሃል ወይ በለው። ምን ለማለት ፈልገህ ነው? አይ ወዲህ ነው በልሽ። እስኪ አካውንትህን ንገረኝ። 1000 አሃ ቀስ በል እንጂ ወንድም። 1000 39 99 አይደለም 39 3 ጊዜ 9። ኧረ ስለ መድኃኒዓለም 39። እሺ 39 አዎ 28 88 አይደለም 28 58 የእንጭቅ ልጅ 28 ማን የእንጭቅ ልጅ? አንተ አይደለም አጥራፍዬ፣ አንተን አይደለም በጉን ነው። በቃ አካውንትን ቴክስት አድርግልኝ 90 ብር እልክልሃለሁ። ምን ማለት ነው? ምን ላደርገው ነው 90 ብሩ? ወንድምህን ሽርሽር ይዘህ ውጣና አብራችሁ ሳርጋጡ። እሺ የሚግጥ ነገር ይጋጥሃቡ። እሺ ተማሪዎች ዛሬ የምንማረው ቲቸርዬ ግን እንዳሳብ መጀመሪያ አቴንዳንስ ብትይዝ ባይ ነኝ። ብዙ ከትምህርት ገበታቸው ያፈነገጡ አካላት አሉ። አታሽቃብጥ ቤኔዘር አታሽቃብጥ። በጣም ቆላ መያዙን ግን ይይዛለሁ። እሺ አለማየሁ አለ? አለማየሁ ዳስተር ላምጣ በሚል ተልካሻ ምክንያት እዛኛው ክላስ ከቤዛ ጋር ተቀምጦልሃል። ተቅማጥ ያስቀምጠህና ለእኔ የተቀመጠልኝ ምን ለማለት ፈልገህ? እንደዛ እኮ አይደለም ቲቸር። ዝም በል ከአንተ ጋር በኋላ እናወራለን። እሺ ናትናኤል አለ? ናቲ ደግሞ አቤት ቲቸር አለሁ። ቲቸር ትናንት አልመጣም። ምን እውነቱን ነው? ኧረ ቲቸር አሞኝ ነበር። ውሸት። ከቤት ጋር ብርጣሉ ጠላ ቤት አሸሸ ገዳሜ እያለ ነበር። ጭራሽ ጠላ ቤት? ኧረ ቲቸርዬ እንደምታስበው አይደለም። እያስጨፈርኳ ማለቴ እያስጠናኋት ነበር እኮ። የ80 ብሔር ብሔረሰቦች ጭፈራ እያስጨፈራት ነበር። ይታይ ቲቸር በጠላ ይሄ ችጋራም ጠጅ እንኳን ቢያደርጉ ነገ ወላጅ ይዘህ እንድትመጣ ነግሬሃለሁ። እሺ አብዱ አለ? አብዱና ከድጃ ትናንት መስጊድ ብለው እንደወጡ እስካሁን አልተመለሱም። ሶስት ነው እንዳይመጡ በመፍራት ላይ እንገኛለን። ወይ ጉድ። እሺ ዳግም አለ? ዳግም አቤት አለሁ። እሺ አብርሃም አለ? አብርሃም ትምህርት በቃይ ብሎ ውትድርና ገብቷል። ወይ መድኃኒዓለም። እሺ ዮናስ አለ? ዮናስ ምን? እሱን እንኳን አላየሁት መሰለኝ። እኔ የምልህ በማሽቃበጥ ግን ዲግሪ አለህ እንዴ? እኔ ነው እና ከነው። ለማንኛውም አንተም ነገ ወላጅ ይዘህ እንድትመጣ ትምህርቱን ትተኸው ማሽቃበጥ ላይ ነው ትኩረት እያደረክ ያለው። እንዴ ኧረ ቲቸር እኔ ምን አጠፋው? ዝም በል ብያለሁ። ደግሞ ስትነግረኝ ሁሉም ከሴት ጋር ነው የወጡት። እንዴት ነው አንተስ የለህም? ኧረ ቲቸር እኔ እኮ እንደዛ አይደለም። ከአማርኛ መምህራችን ጋር ነው ሲዞር የሚውለው። ቲቸር ምን? ከባለቤቴ ጋር? ኧረ ቲቸር የውሸቱን ነው። ወይኔ ቦጋለ አንተ ወስፋታም ናውጣ። ሄሎ ጎረምሳው እንኳን አደረሰህ ለአዲሱ ዓመት። እንኳን አብሮ አደረሰ። ምን ካለፈ በኋላ ነው እንዴ? ማን ነህ? ኢንስፔክተር አናዛቸው ነኝ። እንዴ አናዝዬ አንተ ነህ እንዴ? ሰላም ነው? አለን። እንዴት ነህ ደንበኛችን? አለሁልህ አናዝ። ደንበኛችን እንደ ቀልድ እኮ ከእስር ቤት ከወጣ 2 ወር ሞላ። እና ምን እናፈኩ? አይ ምን ነው ያለመደብህን በሰላም ነው ወይ ብዬ ነው። ምን ነው ገዳም ገባህ እንዴ? ኧረ ተው ኢንስፔክተር፣ እኔ እኮ አሁን ተለውጫለሁ። እንደ ድሮው ዝርፊያ ምናምን ትቻለሁ። ምን የስራ እድገት አገኘህ እንዴ? ግድያ ጀመርክ እንዴ? ኧረ የምን ግድያ ነው? እኔ የቤተ ክርስቲያን ሰው ሁኛለሁ። አልቀረብህ? ምግብ እንደ ውሻ ሳትጸልይ የምትበላ ሰውዬ የቤተ ክርስቲያን ሰው ምናምን ትላለህ እንዴ? በእውነት አናዝዬ፣ እዚህ እናንተ ሰፈር ያለው ቤተ ክርስቲያን ነው ሙሉ። እረፍ። ለዛ ነዋ ትናንት ቤተ ክርስቲያን ሄጄ ጫማዬ የጠፋኝ። ያንተ ነው እንዴ? ምን ማለቴ እኔ ራሱ ጠፍቶኛል እኮ ኢንስፔክተር። ወይኔ አናዛቸው፣ ጭራሽ አዲሱን ዓመት በእኔ ባረከው ማለት ነው። አናዝዬ ሙትን አይደለሁም። አንተ ግን ለምንድን ነው ሁልጊዜ እኔን የምትጠረጥረኝ? ኧረ ራስህ ድፍት በል። እሱን ስትገረፍ ተዋረዋለህ። ደግሞ አቶ ደምስቴም ቤተ ክርስቲያን የእጅ ሰዓት የጠፋኝ ብለዋል። እንዴ ቆይ እዚህ ሀገር እኔ ብቻ ነኝ እንዴ ሌባ? ሌላ ማንም ሊደፍረን አይችልም። በዛ ላይ ሰዓቱ የወርቅ ነው ብለውኛል። የወርቅ? ኧረ እባክህ የብረት ነው። ምን ዝጉ የለ እንዴ? ዝም ብሎ ይሰክሳል አይደል? ማለት የኔ አባት ሲጀመር አንተ እኮ እንደማታሳፍረኝ አውቄ ነበር። አሁን መጥቼ ልውሰድ ወይስ ትመጣለህ? መጣሁ። ኧረ ምን ራሴ እመጣለሁ፣ አትቸገር። በል ጫማዬን ይዘህ እንድትመጣ። ጫማዬን ይዘህ ና። እሺ ኦኬ ታንክስ ፎር ሊስኒንግ። ናውጣ እኮ ነው የምልህ አንተ። እሺ
እንደውም እዛ ኩን አትወጣም። ጨርስ የጀመርከው። ኧረ በእግዚአብሔር ቲቸር እኔ ትንሽ ከቆየሁ መበላሸቴ ነው። እኔ ታፋ አካባቢ የሞቀኝ ጉድ ፈላ ዘንድሮ ሸናው። እግዚአብሔር ቲቸር እኔ ከኋላ ራሱ ሰላም አይመስለኝም እየቀዘቀዘኝ። አይ መበላሸት። ቆይ አንተ ከቤት ጋር ስትዞር ከምትውል አታጠናም ነበር? ጊዜ አልበቃኝ ብሎ እኮ ነው እሷን እያጠናሁ። እኔ አይመለከተኝም። እንዳይሸታችሁ ሌሎቻችሁ አፍንጫችሁን ያዙ። አንተ ቀጥል። ወንድም የለህም? የለኝም። ቀጥል። እሺ እኔም የለኝም። ሶስተኛ ኧረ ቲቸር ታፍራለን። ሞት ነው። ቢያንስ መስኮቱ ይከፈት። አንተ ቅንቅንም ቆይ ያንተ ተረማ ይደርስ መስሏል። አንተ ልጅ ታቀርባለህ ወይስ ከ100 ነው? እግዚአብሔር እኔ ቲቸር ለፕሬዘንቴሽን አልተፈጠርኩም። እና ቆይ እሺ ምንድነው የምትችለው? እንትን ማስታወቂያ እችላለሁ። አረ እስኪ አንድ ማስታወቂያ በልልኝ። እሺ በማኮን ሪል ስቴት በአትላስ ባምቢስ እና ፍሬንድሺፕ ሳይቶች እንዲሁም በካሳንቺስ ግንባታቸው እስከ 90% የደረሱ ቅንጡ አፓርትመንቶችን በመሸጥ ላይ ይገኛል። ካላመናችሁኝ ደውሉላቸው። አራራራ አንተ በጣም ጎበዝ ልጅ ነህ። በላሁን ፕሬዘንቴሽኑን ቀጥል። ምንድነው? ቆይ ከኔ ጋር የግል ጸብ አለብህ እንደ እኔ ሊነስረኝ። አረ ጥሩ በማኮን 100 ይሰጡ እንደሆነ እናያለን። ይኸው ከ100 እንቁላል አስቀምጬልሃለሁ። እንቁላል የፈረንጅ ነው? ምን ነው ልስጥህ? ቀቅለህ ትበለዋለህ? አይቶ በልቻለሁ። ንግባ ግባ። እዚህ ተገትረህ ምን ታደርግልኛለህ? እሺ ሰላም። እሺ ሰላም። እንኳን ወደ ቹንግ ቻንግ ሬስቶራንት በሰላም መጡ። እንኳን የቻይና ነው ሬስቶራንት? ምን ነው ችግር አለ? አይ ምንም። ምሳ ነገር ምን አላችሁ? ምሳ የሚበላ ነው እና የምለብሰው ነው። ኦኬ ሶሪ። የቤቱን ስፔሻል ላምጣልህ? እሺ ግን ምንድን ነው? የትኋን ቅንድብ በማር ተለውሶ። የትኋን ቅንድብ? ትኋን ቅንድብ አላት? የቻይናዋ አላት። እና የኛ ሀገሮች ምን ነው? እኔ እንጃ ተላጭተውት መሰለኝ። ለነገሩ ፀጉር ቤት አይጠፋም። እና ሌላ ደህና ምግብ የለም? ይህን አልወደዱትም? እኔ ቅንድብ ላይ ብዙ አይደለሁም። እሺ ሌላ ውሻ ከነ ድምፁ፣ አሳማ ለበለብ፣ እርግብ ተገንዛ፣ ትንኛ እርግዛ። የትኛው ይሁንልዎት? ትንኛ እርግዛ? ማን ያስረገዘ? ወንድ ትንኝ ነበረን። አልቆ ነው። አልቆ ነው። እኛ ሰፈር ብዙ ትንኛ አለ። ላምጣ እንዴ? ቻይነኛ ይችላሉ ትንኞቹ? አዎ ትንኞቹ። አይ ቶ የበግ ወይም የፍየል ስጋ የላችሁ? ይቅርታ የጾም ምግብ እንኳን ጨርሰናል። እርፍ የጾም አረጋችሁት? በቃኝ እባክህ። እኔ ሲጀመር በልቼ ነው የመጣሁት። እንዴ የት ነው የምትወጣው? አስለፍልፈ ሚስተር ቾንግ። ኧረ እባክህ ተረጋጋ። ምንቹን ግን እንዴ እዚህ ምሳ በላለሁ ብዬ መጥቼ ካራቴ ሊያበላኝ ነው እንዴ? አንዱን አምጣልኝ። በቃ ምን ለብለቡን አምጣልኝ። ያሳማውን ነው? አንተ ስሙን አትጥራው፣ ዝም ብለህ ይዘውናል። እሺ ትንሽ ደቂቃ መጣሁ። እኔ የምልህ ሞቶ አለ አሳማው? ኧረ ደገመው። ሄሎ መብራት ኃይል ነው? አዎ ደንበኛችን፣ ምን ልርዳዎት? ምን እባክህ መብራቱ እኮ ጠፋ። ስንት ሳምንት ሆነው ከጠፋ? ማለት ሳምንት ካልሞላ አታስተናግዱም እንዴ? ኖ እንደዛ አይደለም። እሺ ስንት ቀን ሆነው? አንተ የምን ቀን ነው የምትለኝ? ዛሬ ጠዋት ነው። ትንሽ ተጨቃጨቅንና ምን እንዳስቀየምኩት አላውቅም። ሻንጣውን ይዞ ቻው እንኳን ሳይለኝ ነው ጥሎኝ የጠፋው። ቆይ ማን ነው የጠፋው? መብራቱ ነው። አቶ መብራቱ አጎቴ። አጎቴ? እየቀለዱ ነው? ሰው ነው እንዴ የጠፋውት? አዎ ይድፋውት። አቦ ይሄ ፖሊስ ጣቢያ መሰሎት እንዴ? ማለት መብራቱ ሲጠፋኛ ጋር ደውሎ አላላችሁም? እና ቤቱ ውስጥ ያለው መብራት ሲጠፋ ነው ያል ነው። እና እኔስ ምን አልኩ? አጎቴም እኮ ከኔ ጋር ቤት ውስጥ ነው የሚኖረው። ዘበኛ መሰለህ እንዴ? እያሾፉ ነው። ቤቱ ውስጥ ያለው አምፖል ሲጠፋ ነው የሚደውሉት። እዚህ ጣራው ላይ ያለው? አዎ እንደዛ ነው እንዴ? እኔ መች አወኩኝ? ግን እኮ እሱም ጠፍቷል። መቼ ጀምሮ ነው የጠፋው? ኧረ ለክርስትና እንደበራ ነው። ለእርሶ ክርስትና ነው? እና ለአንተ ነው? ምን አሉኝ? አቤት ቆይቷል። ጥሩ። የት አካባቢ ነው የሚኖሩት? እሱን እኮ ነው የምልህ። ማለት ምንድን ነው እያወሩ ያሉት? ምን አልከኝ? የት ነው የሚኖሩት? አጎቴ ጋር ነው የምኖረው እኮ። እርሶና አጎቶ የት ነው የሚኖሩት? እኛ ሰፈር ነው እኮ። የት ነው ሰፈሮት? መገናኛን አወቀው? አዎ አዎ። ከሱ አለፍ ብሎ ላምበረትን አወቀው? አዎ አዎ። እዛ ሰፈር ግን ላም አይቻልም ታውቃለህ? በረቱ ግን የቱ ጋር ነው ያለው? ምን አሉኝ? ላምበረትን አወቀው ወይ? አዎ አውቀዋለሁ። አዎ እኔም አውቀዋለሁ። እናማ ያው አንዳንዴ እንገናኛለን ስራ ቢዚ ስትሆን። ለምንድን ነው የሚቀልዱት? ይሄ እኮ ህብረተሰቡ የሚጠቀምበት ቀጥታ መስመር ነው። እና እኔ ተጓዳኝ መስመር ነው ብያለሁ። ካሁን በኋላ የሚደውሉ ከሆነ የቤቱን መስመር እንቆርጠዋለን። ወይ ወንድሜ ቀደምኩ። ቆርጬ እኮ ልብስ ማስጫረኩት። ሰላም ይዋሉ። እንዴ ኧረ ቆይ እንዳዘጋው። እኔ ልቀልድ ብዬ እኮ ነው። መቼም ስራ ይበዛባችኋል ይሄንን መብራት ስታጠፉ። እሺ ምንድን ነው የፈለጉት? ቶሎ ይናገሩ። እንትን አምፖሉ በርቶ እና እኔ ደግሞ ተኝቼ ነበርና ማብሪያ ማጥፊያው ራቀኝ እና ከሱ ብታጠፉልኝ ብዬ ነበር። አይኖት ይጥፋቦ። አሚን አብሮ ያጥፋል። ይዝጋ። የእሳት አደጋ ቁጥራቸው ስንት ነበር? እሺ ተማሪዎች፣ ዛሬ ፕሬዘንቴሽን የሚያቀርብልን ተማሪ አክሊሉ ይሆናል። ሁላችሁም በጸጥታ ተከታተሉት። ቀጥል። ምን አባታ ፈጣለ? ቀጥል። እሺ ፈርስት ቴንክ ዩ ፎር ጊቭ ሚ ዚስ ቻንስ ማይ ኔም ኢዝ አክሊሉ ማይ ፋዘር ኔም ኢዝ በላይ ማይ ማዘር ኔም ኢዝ ሬድ ፋ። ቤተሰብ መምሪያ ያለው መሰለው እንደዚህ ዘሩን ይቆጥርልኛል። ወደ ዋና ጉዳይ ግባ። አንደኛ በእንግሊዘኛ ተናገር። እሺ ፈርስተኛ ሞቆዶኒያ ኢዝ ሞቆዶኒያ ማይቶኮንድሪያ ለማለት ፈልጎ ነው ቲቸር። እግዚአብሔርን ቲቸር ሞቆዶኒያ ነው የሚል። ኧረ ጭራሽ እኔን ልታሳምነኝ ነው። ዋት ኢዝ ማይቶኮንድሪያ? ዋት ኢዝ ማይቶኮንድሪያ?
ምን ማይቶኮንድሪያ ኢዝ እሱ ናት የኔን እያየህ አውራኝ። እግዚአብሔር ነው ያላውቀውም ቲቸር ዛሬ ነው የሰማሁት ስም የፈጣሪ ያለ። እሺ በቃ ተው እሱን ቀጣዩን አቅርብ። እሺ ሁለተኛ ሄሪና አባቱ ብሎ ነው የጻፈው። ዛሬ ጉድ ፈላ። ምን አልክ? ሽንት ቤት መጣብኝ። አትወጣት ዛሬ ሳትጨርስ እዙ ትበላሻተለህ እንጂ ምንም እኮ ነው የማይነበበው። ቆይ ማን ነው የጻፈው? እኔ ምንም አውቀው ነገር የለም። ኧረ ቲቸር ራሱ ነው የጻፈው። እኔ? አዎ እግዚአብሔር እና ምን ሆኖ ነው? ናውጣ ናውጣ። ታንክስ ፎር ሊስኒንግ። ናውጣ እኮ ነው የምልህ አንተ።